ሰላም ሰላም የሲስተማቲክ ለርኒንግ ሴንተር ቤተሰቦች እንኳን ወደ ዛሬው ቪዲዮ በደህና መጣችሁ። ዛሬ በጣም አስፈላጊ ብዙ ተማሪዎች ሲጠብቁት የነበረውን መረጃ ይዘን መተናል። ይህም የ2018 ዓመተ ልደት ዩኒቨርሲቲ ኢንትራንስ ኤግዛም ውጤት ነው። በዚህ ቪዲዮ የዘንድሮ የኢንትራንስ ኤግዛም ውጤት በአጠቃላይ እንመለከታለን። ከፍተኛ ውጤት ስንት ነው? በናቹራል ሳይንስ ከፍተኛ ውጤት ያመጡት ማን ናቸው? በሶሻል ሳይንስስ በአጠቃላይ ስንት ተማሪዎች አለፉ? ናቹራል ሳይንስ እና ሶሻል ሳይንስ የማለፊያ ማጥናቸው ስንት ነው? ስንት ትምህርት ቤቶች ሙሉ በሙሉ አሳልፈዋል? እንዲሁም ኮምፒውተር ቤዝድ እና ፔፐር ቤዝድ ፈተና ውጤቶች ምን ይመስላሉ? እነዚህ ሁሉ ቁጥሮች በቀላሉና በግልጽ እንመለከታለን። ስለዚህ ቪዲዮን እስከ መጨረሻ ተከታተሉ። እንጀምር። መጀመሪያ ከናቹራል ሳይንስ እንጀምር። በዚህ ዓመት በናቹራል ሳይንስ ከወንድ ተማሪዎች የተመዘገበው ከፍተኛ ውጤት 591.6 ነው። ይህም አስደናቂ ውጤት ያስመዘገበው ተማሪ ከአዳማ ኦዳ ልዩ አዳሪ ትምህርት ቤት የመጣ ተማሪ ሲሆን 591.6 ማምጣት ይችላል። ይህ በጣም ከፍተኛ ውጤት ነው። በሌላ በኩል ከሴት ተማሪዎች የተመዘገበው ከፍተኛ ውጤት 583። ይህ ውጤት ከእንጂባራ የመጣ ነው። ስለዚህ ከናቹራል ሳይንስ ወይም በናቹራል ሳይንስ ላይ የከፍተኛ ውጤቶች ባጭሩ ከወንድ 591.6 ሲሆን ከሴት 583 ነው። እነዚህ የናቹራል ሳይንስ ከፍተኛ ውጤቶች ናቸው። ከሶሻል ሳይንስ ከፍተኛ ውጤት ስንመለከት በሶሻል ሳይንስ የወንድ ተማሪ ከፍተኛ ውጤት 576.25 ነው። ይህ ውጤት ከዶዶዳ ኢፋ በሩ ትምህርት ቤት የመጣ ነው። ኢፋ ካሊድ በሺር የተማረበት ትምህርት ቤት ታስታውሱ ከሆነ ከዛ ነው የተመዘገበው 576.25። በእርግጥ አስደናቂ ውጤት ነው። በሴት ተማሪዎች በኩል ደግሞ ከፍተኛ ውጤት 569 ነው። ይህ ተማሪ ከቦሌ አዲስ አበባ የመጣ ነው። ስለዚህ ከሶሻል ሳይንስ ከወንዶች ከፍተኛ ውጤት ያስመዘገቡት 576.25 ሲሆን ከሴቶች 569። ይህም ከሶሻል ሳይንስ ከፍተኛ ውጤት ሆኖ ተመዝግቦ ይገኛል። በአጠቃላይ ስንት ተማሪዎች አለፉ የሚለው ጥያቄ በ2018 ዓመተ ልደት የኢንትራንስ ኤግዛም ውጤት መረጃ መሰረት በማድረግ በአጠቃላይ ከ70,544 ተማሪዎች ማለፍ ችሏል። ከ70,000 በላይ ተማሪዎች የማለፊያ ውጤት ማምጣት ችሏል። ይህም ማለት ብዙ ተማሪዎች ወደ ቀጣዩ ትምህርት ደረጃ ለመሸጋገር እድል አግኝቷል ማለት ነው። ነገር ግን አጠቃላይ ቁጥሩን ብቻ ማየት በቂ አይደለም። ናቹራል ሳይንስ እና ሶሻል ሳይንስ ላይ የማለፊያ መጠኑ ምን ይመስላል? እስኪ እንየው። በናቹራል ሳይንስ የማለፊያ መጠን ከመቶ ስናይ ወደ 16.58% የሚሆን ናቹራል ተማሪዎች ማለፍ ችሏል። ከሶሻል ሳይንሶች በነጥብ ደግሞ ካለፉት ከ70,000 ውስጥ በነጥብ ናቹራል ሳይንስ ወደ 16.58% ሲሆን ሶሻል ሳይንስ ተማሪዎች በግማሽ ማለት ነው ወደ 8.33 የሚያህል በፐርሰንት ተቀምጧል። ስለዚህ በዚህ መረጃ መሰረት ናቹራል ሳይንስ የማለፊያ መጠን ከሶሻል ሳይንስ የበለጠ ነው። ናቹራል ሳይንስ 16.58 ሶሻል ሳይንስ 8.33 ሆኖ ተቀምጧል ማለት ነው። ሙሉ በሙሉ ያልታለፉ ትምህርት ቤቶችን እንመልከት። በተሰጠው መረጃ መሰረት ወደ 88 ትምህርት ቤቶች ሙሉ በሙሉ አሳልፋሉ። ማለትም ከነዚህ ትምህርት ቤቶች የተፈተኑ ተማሪዎች ሙሉ በሙሉ ማለፍ ችለዋል። ይህ ለተማሪዎች ለመምህራኑና ለትምህርት ቤቶች ትልቅ ውጤት ነው። በሌላ በኩል ደግሞ 565 የቁጥር አስደናቂ ነው፣ ግን ይሻላል፣ ከአምና ይሻላል። 565 የትምህርት ቤቶች ላይ የተመዘገበው መረጃ ምንም ተማሪ አላሳለፉም ማለት ነው። ይህ ቁጥር በትምህርት ውጤት በፈተና ዝግጁነትና በተማሪዎች የትምህርት ድጋፍ ላይ ትልቅ ጥያቄ
የሚያስነሳ ነው ማለት ነው። በሌላ መልኩ አሁን ስንመለከት ኮምፒውተር ቤዝድ እና ፔፐር ቤዝድ ኤግዛሞች እንደዚህ ተከፋፍለው ተሰጥተዋል ማለት ነው። የኢንትራንስ ኤግዛም ተማሪዎች በተለያዩ የፈተና ስርዓቶች ተፈትኗል። በኮምፒውተር ቤዝድ ኤግዛም የማለፊያ መጠን 18.37 ነው ማለት ነው። በኮምፒውተር ተፈትኖ ያለፉት ተማሪዎች በፔፐር ቤዝድ ደግሞ ወደ 4.27 ነው በወረቀት ተፈትኖ ያለፉት ተማሪዎች። ይሄም ስለዚህ በተሰጠው መረጃ መሰረት ኮምፒውተር ቤዝድ ኤግዛም ላይ የተመዘገበው የማለፊያ መጠን ከፔፐር ቤዝድ ኤግዛም የበለጠ ነው ማለት ነው። ኮምፒውተር ቤዝድ ወደ 18.37 ሲሆን ፔፐር ቤዝድ ደግሞ ወደ 4.27 ሆኖ ተገኝቷል ማለት ነው። የዘንድሮ ውጤት ባጭሩ ስንመለከት ደግሞ በናቹራል ሳይንስ የወንድ ከፍተኛ ውጤት 591.6 ሲሆን የሴት ከፍተኛ ውጤት 583፣ በሶሻል ሳይንስ የወንድ ከፍተኛ ውጤት 576.25 ሲሆን የሴት ከፍተኛ ውጤት 569 ሆኖ ተገኝቷል። በአጠቃላይ ያለፉ ተማሪዎች 70,544 ሲሆኑ ናቹራል ሳይንስ የማለፊያ መጠን 16.58% ተቀምጧል። በቁጥር አልተቀመጠም ማለት ነው። ሶሻል ሳይንስ የማለፊያ መጠን 8.33 ሙሉ በሙሉ ያሳለፈው ትምህርት ቤቶች ወደ 88 ትምህርት ቤቶች ምንም ያላሳለፉ ትምህርት ቤቶች ደግሞ ወደ 565 ትምህርት ቤቶች ናቸው። ኮምፒውተር ቤዝድ ወይም ከ70 ሺህ ውስጥ በኮምፒውተር ወስዶ ያለፉት ተማሪዎች 18.37 ነው። ፔፐር ቤዝድ ደግሞ 4.27 ነው ማለት ነው። እነዚህ የ2018 ዓመተ ልደት ኢንትራንስ ኤግዛም ውጤት ዋና መረጃዎች ነበሩ። የተለያዩ አዳዲስ መረጃ መከታተል ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳለሱ። በቀጣይ ደግሞ ፕሮፌሰር ብርሃኑ ነጋ በሰጠው መግለጫ ትንሽ ቀንጨብ አርግተን እናቀርብላችኋለን። ተመልከቱ። ባለፈው ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ትምህርት ቤቶች ቢያንስ አንድ ተማሪ አሳልፈዋል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ 1 ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ። በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37
4% አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል።